ጋይስ እንዴት ናችሁ? ደህና ናችሁ ጋይ? ዛሬም በአዲስ ቪዲዮ መጥቻለሁ። ቻናሌን ሰብስክራይብ አድርጉልኝ፣ ቪዲዮዬን ላይክ አድርጉልኝ። አመሰግናለሁ። ያው እንግዲህ የዴዚና የእናቷ ጉዳይ እስካሁን ሰውን ሁሉ እያጨቃጨቀ እያከራከረ ይገኛል ቲክቶክ ላይ። የዴዚ እናት አስክሬኗ ገና አልተቀበረም። ምክንያቱም በድንገት ስለሆነ ትንሽ አመመኝ ብላ ሆስፒታል ሄዳ የሞተችው የሕክምና ስህተት ሊሆን ይችላል በሚል አስክሬኗ ምርመራ ላይ እንደሆነ ነው የታወቀው። ዴዚ ግን አገር ትግባ አትግባ የታወቀ ነገር የለም። አይ ቲንክ ትገባለች ብዬ አስባለሁ። አሞራው ግን እኔ እንጃ የሚገባ አይመስለኝም። ምክንያቱም ኢትዮጵያ መግባት የሚችል አይመስለኝም። እሱ ከዚህ በፊት ኡጋንዳ ምናምን ነው ደርሶ የተመለሰው ካስታወሳችሁ። ልደቱ ምናምን ለራሱ ኡጋንዳ ላይ ነበር አይደል ያከበሩለት እንደዚህ አድናቂዎቹ ምናምን እና እላችኋለሁ። አሁን አሞራው አሳዛኝ ቃላቶችን ስቶሪ ላይ እያደረገ ነው። እኔ ግን አሞራው ስቶሪ ላይ የምታደርገው ነገር የእውነት ከልብህ የመነጨ ከሆነ የእውነት ለእናትየዋ ጥላቻ ወይም ቂም ከሌለብህ አንድ ቪዲዮ ብሰራ መልካም ነው ብዬ አስባለሁ። ምክንያቱም የዚች እናት ቤተሰቦች ሁሉም ነገር ውስጣቸው ታሞ ይሆናል ያለው። ይች እናት ልጇን ለፍታ አሳድጋ የልጇን ማረግ የልጇን ጥሩ ነገር በልጇ መመስገን ምን አይነት እናት እንደሆነች ብቻ የልጇን ማዕረግ ስትጠብቅ፣ እናንተ ግን ያለ ማዕረግ ወስዳችሁ እናትየዋን በዛ ላይ ሶሻል ሚዲያ ላይ በዛ ልክ ሰው ሁሉ ማንም ሰካራም ተነስቶ ሲሰድባት ስንት ነገር አንተ ለራስ ከፍ ዝቅ ስታረጋት ቤተሰቦቿ እንደ ቤተሰብ ይታመማሉ፣ ልባቸው ታሟል። ስለዚህ ቢያንስ ቪዲዮ ሰርተህ ትናንትና አንድ ስለተናገረች 30 ስትናገር እንደነበረው ዛሬም ሀዘንህን ቪዲዮ ሰርተህ ብትገልጽ ብያስባለሁ። እና ያው የሷ ነገር እንግዲህ አረፈዳችሁም በማወቅ ይሁን ባለማወቅ አርፍዳችሁ አመልጧችኋል። ግን ወደፊት ከቀሩት ቤተሰቦቿ ጋር እግራቸው ላይ ወድቀህ ይቅርታ ጠይቀህ ከዚህ በኋላ እነሱንም እንደ ቤተሰቦች አክብረህና ወደህ ትዕዛዛቸውን ሰምተህ ዴዚ ከዚህ በኋላ ያንተና የነሱ አደራ እንደሆነች አምነህ ብትቀጥል ከነሱ ጋር በፍቅር ህልሟን ብትኖሩላት ነው እንጂ የሚሻለው። ከዚህ በኋላ ምን ስለሷ ማውራቱ ምንም ዋጋ አለው ብዬ አላስብም። ለሷ ያለህን ፍቅር በሰዓቱ አላሳያሃትም። ለሷ ያለህን ክብር በሰዓቱ አላሳያሃትም። ንቀትህን ነበር ያሳያሃት። ሌላው ደግሞ ቲክቶክ ላይ ያሉ ማህበረሰቦች ሁላቸውም የራሳቸውን አስተያየት እየሰጡ ይገኛሉ። ዮኒ ማኛ ምን አለ? ዴዚ ከነ ድንግልናዋ ነው ያገባችው እና ማንም ባለጌ ሴቶች ወጥተው ሊናገሯት አይገባም ምናምን እያለ ነበር። ከነ ድንግልናዋ ነው ያገባችው። ደግሜ ልበለው፣ ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር። በዚህ እውነትህን ነው። የዴዚ እናት በጣም ጨዋና ትሁት እናት ናት። ትሁት የሆነች ጨዋ እናት ስላሳደገቻት ነው እንደዚህ ጨዋ ሆና ልቅም ብላ ከነ ክብሯ የተገኘችው ማለት ነው። ባለጌ እናት ብታሳድጋት ኖሮ በየክለብ ስታጨስ ስጠጣ የምትውልን የምታድር እናት ብታሳድጋት ኖሮ ልጅቷም እዛ ቦታ ነበር የምትገኘው። ልጆች ማለት ነጭ ወረቀት ናቸው። የጻፋችሁባቸውን ነገር ይዘው ነው የሚያድጉት። እናንተ የምታደርጉትን ነገር ይዘው ነው የሚያድጉት። አሳዳጊያቸውን ነው የሚመስሉት። እናትየዋ ጨዋና ትኩረት ያላት ለልጆቿ መልካምና ጥሩ ሴት ስለነበረች ነው ልጅቷ እንደዚህ ልቅ መብላ ጨዋ የሆነችው ማለት ነው። እና ይቺ እናት እንደ አንድ እናት ስንት ዋጋ ከፍላ ልጇን እንዳሳደገች እንደ አንድ እናት ልጇ ድንግልናዋን ይዛ ዝም ብላ ተሰርቃ ሄዳ ለዛውም በልክ ከነጥቃ እናትየዋ ተሰርቃ ሄዳ እንድትሰጥ ድንግሏን አትፈልግም። እንደ አንድ እናት ኤክስፔክት የምታረገው ነገር አለ። የልጇን ክብር ማየት በልጇ ማዕረግ ማየት ትፈልጋለች። ያን ሁሉ መስዋዕት ሁለት ስራ እየሰራች ፊቷ ስትጠባበስ አሳድጋ የልጇን ክብር በልጇ መኩራት ትፈልግ ነበር። ገባህ? ልጇን በማዕረግ ድራ ልጇ ተነ ክብሯ የተገኘች እንደሆነች ማወቅ ያንን ነገር ትፈልግ ነበር፣ ትጠብቅ ነበር ከልጇ ማለት ነው። ግን እሷ ልጇ ለአቅመ አዳም ስትደርስ በልጇ ሳትከበር እንደ ወላጅ እንኳን ሳትጠየቅ
በሶሻል ሚዲያ ተሰድባና ተንጓጣ ልጅቷ ተሰርቃ በቲክቶክ ህዝቦች በጥላቻ መዋጮ ገንዘብ እያዋጡ ተሰርቃ ነው ሄደችው ማለት ነው። እና ይሄ በጣም ነው የሚያሳዝነው። እንደ አንድ እናት ብዙ የሚገባትን ክብር አላገኘችም። እንደ አንድ እናት በጨዋ መልክ ለፍታ አሜሪካን ሀገር ስንት ዱርዬ በሚበዛበት ሀገር በዚህ ልክ ጨዋ አርጋ አሳድጋ የሚገባትን ክብር አላገኘችም። ሳታገኝ ደግሞ እንደናፈቀቻት የምትሳሳላትን ልጇን ኢቭን እንኳን ስቶሪ ላይ ከሁለት ቀን ምናምን በፊት ልጄን አፈቀችኝ ብላ ስቶሪ ያስቀምጣ ምን ሞራውስ ብትሆን ያንን ሪከርድ ያንን ስቶሪ ያስቀመጠችውን ስታይ እንደው ብሎክ አንስታ እንድደውልላትና እናቴ አንቺም እኮ ናፍቀሽኛል ሊቅርበኝ እንኳን ቢባባሉ ይሄን ብታረጉ ምን ነበር? እውነት በጣም ነው የሚያሳዝነው። ሌላው ደግሞ ሮሚ ተሰማ ደግሞ ከዚህ በፊት ዴዚ አሌክስን ጥላ እንድትሄድ ስትገፋፋት ሞራል ስትሰጥ የነበረችው አንዷ ሮሚ ናት። አይዊሽ እኔን ልጅ ባፈቀረልኝ ፌስታል ሙሉ ኮንዶም አስይዤ ነበር ምልካት። ይሄን የመሰለ ቆንጆ ልጅ ደግሞ አግኝተሽ ነው አፍቅሮልሽ ነው እያለች ስንት ነገር ስታረጋት ዴዚ እንትን ቪዲዮ የሷን ሪከርደሮች አድርገው የፖስተቱትን ሪፖስት ላይክ ስታደርግላት ነበር በሰዓቱ ማለት ነው። አሁን ደግሞ ዛሬ ግልብጥ ብላ ባህልና ወጉን ሳታከብሩ ቀለበት ስታስሩ እናትየዋ ጋር ሽማግሌ ሳትልኩ ምናምን እያለች ደግሞ እሷው ደግሞ ትችት ጀምራለች። ከዚህ በፊት ዴዚ ልጅነት ይዟት ነው ጋይዝ በቲክቶክ ሰዎች ወከባ ግሩፕ ከፍተው በቃ እሷ እናቷን ጥላ እንድትሄድ ገንዘብ እያዋጡ እኛለን ልጅ የሚቸግርሽ ነገር እያሉ ከእናቷ እንድትኮበል ያርጓት ህዝቡ ነው እያዋከበ ገንዘብ እስከማዋጣት ግሩፕ ከፍተው በዛው ውጭ በዛው ረጅ እያሉ ያን ሁሉ ነገር እናትሽ መክሰስ ትችያለሽ። ስንት ለፍታ ያሳደገች እናት መክሰስ ትችያለሽ። አሞራው ለራሱ ነው መክሰስ ትችላለች እያለ ሲያወራ የነበረው። ያን ያክል አድርገው ገፋፍተው ልጅቷን እንደዛ ከእናቷ ታራራቁ በኋላ አንድ ሰው እንኳን ታረቁ የሚል ሳይኖር የብስ እንዲራራቁ ሲያረጉ ከርሞ አሁን እንደገና ደግሞ ልጅቱን መውቀስ ጀምረዋል። አሁን የሆነ ሆኗል። ልጅቷን ከዚህ በኋላ ሰላም አትንሷት። ልጅቷ እናት ልትሆን ነው። ልጅ በሆዷ ይዛለች። ጸጸት አብሮት ሊኖር ነው። ስለዚህ እናትየዋ ከዚህ በፊት ብላ ነበር እድሜዋን ሙሉ የምታዝንበት እሷ ናት። ለዛ ነው እድሜዋን ሙሉ የምታዝንበት ችግር ውስጥ እንዳትገባ ነው እኔ የምለፈው። ማንም ሰው ከሷ ጋር አብሮ አይቸገርም ስትል ነበር። አያችሁ ያ ሁሉ የቲክቶክ ወከባ ያ ሁሉ ህዝብ የዳር ሰው ጫጫታ አሁን ተሷ ጋር አያዝንላትም። ጸጸቷ ከሷ ጋር ብቻ ነው የሚኖረው። ስለዚህ አሁን የሆነው ሆኗል። ልጅቷ ከጸጸቷ ጋር ትኖርበት። ልጅቷን ደግሞ ሌላ ሆዳ አታስብሷት፣ አትነዝንዟት ማለት ነው። የቲክቶክ ሰዎች ትናንትና ራሳችሁ ገፋፍታችሁ ራሳችሁ አስተያየት ሰጣችሁ አበረታታችሁ ለዚህ ያበቃችኋል። አሁን ደግሞ መልሳችሁ እንደገና ደግሞ ሌላ ጣጣ። በጣም ነው የሚያሳዝነው። እና ሞራው ከዚህ በኋላ ዴዚ እንግዲህ ያንተ አደራ ናት። የተወጣች ገባች ቆየሽ ብሎ የሚከታተላት የለም። እናቷ አገር ጥለሽ አትሳፈሪ፣ ተኔ ርቀሽ አትሄጂ፣ ገና ልጅ ነሽ፣ የኔ እርዳታ ያስፈልግሻል ስትላት የነበረው ስለምትሳሳላት ስለምታስብላት ነበር። አሁን ከዚህ በኋላ ማንም ስለሌላት ያንተ አደራ ናት። ምንም ቢፈጠር ምንም ብታረግህ እንዳትለያት፣ አብረሃት ኑር። ላንተ ብላ ሁሉ ነገሯን አታ አንተ መርጣ ለዚህ በቅታለች ማለት ነው።